ዋትስአፕ ኤቭሪዋን ፋልከን ነኝ። በዚህ ቪዲዮ ከራሴ ቀጥዬ የምወደውን የኢትዮጵያ ምግብ 10 የኢትዮጵያ ምግቦችን ቲር ሊስት ሬት አደርጋለሁ ማለት ነው። አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የምትፈልጉትን ነገር ኮመንት አድርጉ። ያው ቲር ሊስት ማለት ምን ማለት ነው? ከኤስ ጀምሮ እስከ ዲ ድረስ የተዘረዘሩ አሉ። ኤስ ማለት ሱፐር ስታር ነው ማለት ነው። ሱፐር ስታር ሊስት ነው ማለት ነው። ወይም ሱፕሪም ነው ማለት ነው። እዛ ኤቢሲዲ አለ። ኤስ ሃይስት ነው፣ ትልቁ ነው። ዲ ደግሞ ሎስት ነው ማለት ነው። እዚህ ጋር የምግብ ዝርዝር አለ። 10 አይነት ምግብ ነው ያለው። ከአስሩ እንግዲህ እንዴት ነው የሚለውን ሬት እናደርጋለን ማለት ነው። የመጀመሪያው ክትፎ እኔ አንዳንዴ ግራ ነው ያገባኝ። ሰው ክትፎ ለምን እንደሚበላ ራሱ ምኑ ደስ እንደሚል ራሱ ግራ ነው ያገባኝ። እና ክትፎ ምን ያለው ግን አይመቸኝም። ሞክሬዋለሁ፣ በተደጋጋሚ ለመውደድ ሞክሬያለሁ፣ ግን ምንም ሊጥመኝ ያልቻለው ነገር ክትፎ ነው። ስለዚህ የሚወዱ ሰዎች በጣም ብዙ ሰዎች እንዳሉ አውቃለሁ፣ ግን ለእኔ እንዲህ ነው። እሺ ቀጣይ ጥሬ ስጋም ተመሳሳይ ነው። ጥሬ ስጋ ምናልባት ሰንበር ልበላ እችላለሁ፣ ጥሬም ማለት ነው። በዳጣ በአዋዜ ወሬበር ግን ጥሬ ስጋ ጥሬውን መብላት አይሉ ነው። ምንም ጣዕም የሌለው ነገር ዝም ብሎ ጥሬ ስጋ ማግኘት ምንም አይመችኝም። ጥሬ ስጋ ግን ስጋ ስለሆነ ብቻ እና ከስጋ የተገናኘ ነገር ስለምወድ ዝም ብዬ ሲላል ቅርብ ልበላ እችላለሁ። ኩላሊት፣ ሰንበር ምናምን በሚለው ሲ። ሽሮ አለ። ሽሮ ያው ማይ ፌቨሪት በጣም ወዶ ነገር የሚኖር ሽሮ ነው። ሽሮ በጣም ነው ወዶ። ዴፊኒትሊ ኤስ ቲር። እሺ ቀጣይ ምንቸትም በጣም አሪፍ። ምንቸትን ማታውቁ ከሆነ ምንቸት ማለት የደቀቀ ስጋ ይከተፍና ከዛ በኋላ እንደ ወጥ ተደርጎ ይሰራል። ከዛ በኋላ እንቁላል ይገባበታል። ያ ነው ምንቸት የሚባለው ማለት ነው። ስጋ ነው እና ወጥ ነው እና አሁን በጣም ደስ የሚለው ምንቸት ማለት ነው። ስፔሻሊ ምሳ ላይ ሲበላ ደግሞ ኦ ማይ ጋድ። ስለዚህ የሚሆነ በየቀኑ የምበላው ነገር አይደለም። የሆነ ሰዓት ላይ ይሰለቻል። እርጎ ምናምን ነገር ይበታል። ግን ኢቲር ዶሮ ወጥ አለ። ዶሮ ወጥ አሪፍ ነው፣ ግን ወጡን ሳይሆን የምወደው ስጋው ነው። ስጋውን ትተህ ዝም ብለህ መረቆ የምትሰጠኝ አልበላም። እና በጣም ኦቨርሬትድ የሆነ ምግብ ነው እና ኢቲር ጥብስ ነው። ቀጣይ ጥብስ ማለት እኔ እንጃ። እኔ እዚህ ምድር ላይ አበሻ ሆኖ ጥብስ የሚጠላ ሰው አለ ብዬ አላስብም። ጥብስ ኢዝ ዋን ኦፍ ዘ ቤስት ምግብ ማለት ነው። ዴፊኒትሊ ኤስ ቲር ነው ጥብስ። ያኛው ፍርፍር አለ። ፍርፍር አሪፍ ምግብ ነው። የሆነ ድክም ያለ ምግብ ፍርፍር ማለት ምግብ መስራት ሲሰለች ወይም የምትሰራው ነገር ከሌለ የምትሰራው እና የምትበላው ነገር ወይም ችስታ የምትበላው ነገር ያው በየቀኑ የምትበላው ነገር አይደለም። ሲያረጋው እዚህ ጋር በየአይነት አሪፍ ነው። የአይነት ወዳለው በተለይ መሀሉ ሽሮ ከሆነ በጣም ይመቸኛል። ምስር ብዙም ስለማረግ የምስር በየአይነት ከሆነ ብዙ አይመቸኝም። ግን ዞሮ በየአይነት አሪፍ ነገር ነው። በየቀኑ የምትበላው ነገር ይሰለቻል። ስጋ አይደለም ከሁሉም አይነት ነው። ያተክልት ለምሳሌ ጥቅል ጎመን በጣም አይመቸኝ በየአይነት ላይ። ሌሎቹም በቃ ምግብ በአጠቃላይ ወዳለው በየአይነት አሪፍ ነው። በየቀኑ የምበላው ነገር አለ። ወይ ደግሞ ኦ ማይ ጋድ ዛሬ በየአይነት በበላ ብዬ የምበላው ነገር አለ። ከዛ ኤስ ቲር አይደለም ኤ ቲር አይደለም ቢ ቲር እናደርገዋለን። ካዥዋል የሚባል ነገር ነው። ሌላኛው ቆጮ ማለት ዋን ኦፍ ዘ ወርስት ምግብ እዚህ ምድር ያለው ሰው ለምን እንደሚበላ ራሱ በጣም ብዙ ሰዎች እንደሚወዱ አውቃለሁ። ግን ቆጮ መጀመሪያ ምግብ ነው ብዬ አላስብም። ሁለተኛ ሽታው ቆጮ የምታውቁ ሰዎች ያው የሚሰራው ቆጮ ይታወቃል። ቆጮ ተፈልቶ ከዛ ወደ ተቦክቶ ምናምን ነገር ልክ ዳቦ እንደሚሰራው ከዛ ተጋግሮ ምናምን ነው የሚሰራው እና ቆጮ ሽታው በጣም ይመስላል። እና ምግብ ደግሞ ሽታው አሪፍ ካልሆነ ለመብላት ራሱ ያልኩት ለምሳሌ ድፎ ዳቦ ደግሞ የሆነ ዳቦ ምናምን ነገር ሌላ ጋር የሚጠበሱ ነገሮች ምናምን ነገር ስታያቸው ደስ ይላል። ዋጓን ለመብላት ስትለው እንደዚህ ቆጮ ግን ከሽታው ጀምሮ
ምንም ጣዕም የሌለው የሚያስጠላ ጣዕም ያለው ምንም በቃ ለመብላት ራሱ የማያዋው ከዚህ በታች ራሱ ሊኖር እዚህ ጋር ባስገባው ደስ ይለኛል፣ ግን ዲቲር። እሺ ይሄ መጨረሻው አንጮቴ ነው። አንጮቴ እንግዲህ ለማታውቁ አንጮቴ የሚሰራው ከእንትን ነው፣ እንደ ድንች የሆነ የድንች አይነት የሆነ እንትን አለ፣ እንደ ስር ላይ የሚበቅል ነገር ማለት ነው። እዛ ከስር ውስጥ ይወጣል። ልክ ለድንች ነው፣ ይከተፍና ተፈጭቶ ምናምን ነገር እዛ በቂቤ ለከትፎ ተለውሶ ከዛ ባሉ ይበሉና ኦ ማይ ጋድ እንዴት እንደሚጣፍጥ በጣም አዲክቲቭ በጣም ሱስ የሚያስይዝ ነው። ዋን ኦፍ ማይ ፌቨሪት ነው ይሄ አንጮቴ ማለት ነው። ደፍኒትሊ ግን በየቀኑ የምበላው ነገር አይደለም። ኤቲ እሰጠዋለሁ ማለት ነው። ሶ ይሄን ይመስላል እንግዲህ ሊስታችን። See you in the next video.